ሰላም ለሁላችሁም ይሁን የጌታ ቤተሰቦች። ዛሬም አብረን የእግዚአብሔርን ቃል እንመለከታለን። ዛሬ የምንመለከተው የእግዚአብሔር ቃል የሚገኘው መጽሐፍ ቅዱሳችን ላይ የዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያለው ይሆናል። ምናልባት ለዚህ ለምናገረው ነገር ርዕስ እንዲሆን ካስፈለገ ይህንን ቃል ነው የምናነሳው። መጽሐፍ ቅዱሳችን በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ እንደዚህ የሚል ቃል ተጽፎ እናገኛለን። እርሱ ሊልቅ እኔ ግን ላንስ ያስፈልጋል። ወንጌል አንድ ነው። ወንጌል ዮሐንስ ወንጌል ምዕራፍ 3 ቁጥር 30 ነው። ወንጌል ዮሐንስ ወንጌል ቁጥር 3 ምዕራፍ 3 ቁጥር 30 ነው ማለት ምን ማለት ነው? እሱ ሊልቅ እኔ ግን ላንስ። ቤተክርስቲያን እሷን የማላቅ ከፍ የማድረግ ፕሮግራም እግዚአብሔር አልሰጣትም። የቤተክርስቲያን ራስ ክርስቶስ ከሆነ በቤተክርስቲያን ውስጥ ሊልቅ፣ በቤተክርስቲያን ውስጥ ከፍ ሊል፣ በቤተክርስቲያን ውስጥ ሊደምቅ፣ በቤተክርስቲያን ውስጥ ገኖ ሊታይ የሚችል የክርስትና ሕይወት ውስጥ ቦታ ከሚሰጡት ነገሮች ቤተክርስቲያንን ቦታ ልትሰጠው ከሚገባ ነገር አንዱ ደግሞም ቤተክርስቲያን ጉጉቷ ሊሆን ከሚችለው ነገር የመጀመሪያው የዮሐንስ ወንጌል ምዕራፍ 3 ቁጥር 30 ነው። ለምንድን ነው ይሄንን ቃል የምደጋግመው? ምክንያቱም ዛሬ ብዙ ነገር ገብቶ ቅዱሳንን፣ ምዕመናንን፣ ቤተ መቅደስ ውስጥ ያሉትን ደቀ መዛሙርቱን ምናልባትም ክርስትናውን ዓለም ግራ በማጋባት ላይ ያለ አስተምህሮ፣ መንፈሳዊ የሆነ ግን የሚመስል ግን ያልሆነ ስርዓቶች ገብተው ብዙ አጀንዳዎች ገብተው ብዙ አጀንዳዎች ተጠቅጥቀው ቤተ መቅደሱን የሌላ ቤተ መቅደስ እያደረጉ ያሉ ብዙ ነገሮች የበዙበት ሰዓት ስለሆነ ነው። ክርስትናችን እንድንጠነቀቅ ከሚያደርገን ነገር አንዱ ምናቦቻችን የሚፈጥሩልን ስርዓቶቻችን ሳይሆኑ መጽሐፍ ቅዱስና መጽሐፍ ቅዱስ ብቻ ነው። ክብር ለኢየሱስ ይሁን። ስለዚህ ዮሐንስ መልእክቱን የጀመረው በዚህ ነው። መልእክቱን የጨረሰው በዚህ ነው። አዲስ ኪዳን ሌላ መልእክት የለውም። አዲስ ኪዳን ሌላ መልእክት አላንጸባረቀም። አዲስ ኪዳን ደቀ መዛሙርትም ቢሆኑ የሰበኩት በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው። ይህ ደቀ መዛሙርቴ አድርጓቸው ሲል ይህ የክርስቶስ ደቀ መዛሙርት የሚለው ቃል ክርስቶስን የሚያልቅ ሌሎችን የሚያሳንስ ነው። ምን ማለት ነው? የሚያሳንስ ማለት የተጠራ ነው የጠራንን እንድናደምቀው እንጂ ሰዎች በተጠሩበት መጠራት ራሳቸውን ከፍ እንዲያደርጉ፣ ራሳቸውን እንዲያደምቁ፣ ራሳቸውን የማይገባ ቦታ ላይ እንዲያስቀምጡ አይደለም። ዮሐንስ ከተጠነቀቀው ነገር አንዱ ሌላ አጀንዳ እሱ ውስጥ እንዳይገባ ነው። ዮሐንስ የተጠነቀቀው ነገር አንዱ ማለትም መጥምቁ ዮሐንስ በሕይወቱ ለሕይወቱ ከተጠነቀቀበት ነገር አንዱ ያም ደግሞ ሌሎች አጀንዳዎች ገብተው ይህንን ሊልቅ ያለውን ክርስቶስ ኢየሱስን እንዳያሳንስበት ነው። ስለዚህ ለሚመጡ ሰዎች ሁሉ ይናገር የነበረው በኔ የተገለጠ በኔ የታየ እያለ ትምክት ሊሆን የሚችለውን ነገር እያወራ አልመጣም፣ እያወራ አልሄደም፣ እያወራ ስብከት አድርጎ አልሰበከው። ነገር ግን መጥምቁ ዮሐንስ የሰበከው ወንጌልን ነው። ከማቴዎስ ወንጌል እስከ ራእይ ድረስ መልእክት፣ የአዲስ ኪዳን መልእክት የሆነውን ባጭር ቃል አስቀምጧል። ስለዚህ በዚህ በክርስትና ሕይወታችን ውስጥ ልናውቃቸው ከሚገቡ የመጀመሪያውና የመጀመሪያው ነገር የጠራን ሊደምቅ በደመቀው በሱ በጠራን ውስጥ እኛ ልንሰወር የሆነ መልእክት እንደሆነ ልናቀው ከወዲሁ ይገባል። ይሄ ካልሆነ ክርስትናችን በጣም ፈተናዎች ይበዙበታል፣ በጣም አስቸጋሪ ነገሮች ይበቅሉበታል። ዮሐንስ ለማንም ሲናገር የተናገረው ይህንን ነው። ምንድነው ያለው? እሱ ሊልቅ እኔ ግን ላንስ። አንዳንድ መልእክቶች፣ አንዳንድ ስብከቶች ሰዎች ሲናገሩ ክርስቶስ ከስብከታቸው በኋላ እንደመጣ ያስተምራሉ፣ ይናገራሉ። መልእክቶቻቸው እንደዚህ ይመስላል። ከነሱ በኋላ የሚመጣ ዮሐንስ ግን የተናገረው እኔ ልስበከው እንጂ እኔ ልናገረው እንጂ እሱ ከኔ በፊት ነበር።
የምሰብከው አዲስ አይደለም፣ የተነገረውን ነው የምሰብከው። አባቶች ያደመቁትን፣ አባቶች የፈለጉትን፣ አባቶች ከፍ ያደረጉትን ያንን ነው የምሰብከው። እኔ እነሱ ለሰበኩት ለተናገሩት ዛሬ ቆሜ የምናገረው ድምፅ ብቻ ነው። ሰዎችን ሊያስደስት በሚችል መልኩ አይደለም እያቀረበ ያለው። ሰዎችን በሱ ዙሪያ ሊያስቀምጥ በሚችል መልኩ አይደለም እየተናገረ ያለው። ሰዎች እንዳይርቁት፣ ሰዎች ከሱ ዙሪያ እንዳይርቁ በሰዎች ሙቀት ታጅቦ ለመኖር ብሎ የእግዚአብሔርን ቃል ሰብስቦ በሚመቻቸው መንገድና ለሱ በሚመቸው መንገድ አላቀረበም። ትልቁ ችግር ዛሬ በቤተ መቅደስ ውስጥ ሰዎችን ለመያዝ የሚደረጉ በመንፈሳዊ ነገር ታጅቦ ያለ ሰዋዊ በሰው የተቀየጠ የተጠራቀመ የበዛ ነገር እየገባ ይህንን ሊደምቅ ያለውን የአዲስ ኪዳንን ተልእኮ የሆነውን እሱ ሊልቅ እኔ ግን ላንስ ይገባል የሚለውን ነገር እያደበዘዘ የመጣበት ጊዜ ነው ያለው። ይህንን መናገር በጣም ግድ ብቻ ሳይሆን አስፈላጊ ነው። ለምን? ሕይወታችን ስለሆነ። ስለዚህ መጥምቁ ዮሐንስ ምን አለ? የምናገረው የተቀበልኩትን ብቻ ነው። እዚህ ላይ የቀላቀልኩት የኔ የቀላቀልኩት የከሌ የቀላቀልኩት ሌላ መልእክት የለው። አጣፍጦ ለሰዎች የሰጠ ሰው አልነበረም። ሰዎች ቢቀበሉም ባይቀበሉም ያደርግ የነበረው አንድ ነው። ከሰማይ የተቀበለውን መስጠት ነው። ክብር ለኢየሱስ ይሁን። አዲስ ኪዳን ሌላ መልእክት የለውም። ቤተ ክርስቲያን ለሌላ መልእክት ጌታ አልሰራትም፣ አልሞተላትም። ድምፄን ቀይሬ እናንተ በሚመቻችሁ መልክ እናንተ በእናንተ ዘንድ ተቀባይነትን እንዳገኝ ይህንን ቃል ለማጣመም ደቂቃ አላጠፋም። በምድረ በዳ የተቀመጠበት ምክንያት ከዚህ ከሶሻል ላይፍ ተቋርጦ አመጋገቡ ሌላ፣ አመለካከቱ ሌላ፣ የሚበላው የሚጠጣው ሌላ፣ የሚለብሰው ሌላ። እግዚአብሔር በምድረ በዳ ካስተማረው ነገር አንዱ ሌላ አጀንዳ እንደሌለው ነው። ቤተ ክርስቲያን ሌላ አጀንዳ የላትም። በሌላ አጀንዳ ዛሬ የተጠመዱትን ሁሉ ግራ የሚያጋባ መልእክት ነው። ከቤተ ክርስቲያን ውስጥ አጀንዳዎችን የሚቀንስ መልእክት ነው ዮሐንስ ይዞ የመጣው። በብዙ አጀንዳዎች ታጭቀው ነበር ቤተ መቅደሶች። በዛን ዘመን ክርስቶስን የሚቀበል ማንም አልነበረም። የመሲሁ መምጣትና የመሲሁን በምድር ላይ መንገስን እያነበቡ የማይቀበሉ ማህበረሰቦች ነበሩ፣ አስተማሪዎች ነበሩ። ኒቆዲሞስ የሚባል ሰው ብናነሳ ተመሳሳይ መልእክቶችን እናገኛለን። ቤተ መቅደስ ውስጥ ያለነው አስተማሪ ነው፣ የተከበረ ሰው ነው። ነገር ግን ስላነበበው ስለሚመጣው መዳን በምን መንገድ እንደሚሆን በብዙ ያልተረዳ ሰው እንደነበረ ይኸው መጽሐፍ ይተርክልናል። ስለዚህ መጥምቁ ዮሐንስ ለመጡት ሰዎች ምላሽ ሲሰጥ እኔ አይደለሁም አለ። ምን? ክርስቶስን አይደለሁም። ከኔ በፊት ነበር ክርስቶስ። አሁን እኮ አንተ የምታመጣው የእግዚአብሔር ልጅ እሱ ነው ተብሎ የተነገረለት በመንፈስ ቅዱስ የወረደበት ያጠምቃል ሲሉት እሱ እኮ ነበር እያለ ነው የሚናገር። ከቤተ መቅደስ ውስጥ አጀንዳ የሚያጠፋ መልእክት ነው ይሄ መልእክት። ስብሰባዎችን የሚያጠፋ መልእክት ነው። የማይገቡ ነገሮችን የሚቀንስ ብቻ ሳይሆን የሚያጠፋ ነው። ብዙዎች ከመቅደስ መጥተው አንተ ማነህ ባሉት ጊዜ ፈሪሳውያን፣ ሰዱቃውያን፣ ሌሎችም የሕግ አስተማሪዎች ሲመጡ እንደዚህ አለ፣ እናንተ የእፉኝት ልጆች ማን መከራችሁ ወደዚህ እንድትመጡ እንድትመለሱ ንስሐ እንድትገቡ? በሌላ ነገር ተጠምደው የነበሩ ሰዎች ናቸው። ሰዋዊ በሆነ ከ2000 እስከ 2500 ስርዓቶች ህጎች የነበሯቸው ነበር። የእግዚአብሔርን ቃል ያስቀረ የዋጠ
ማን አመለከታችሁ ያለ ሰው በሌላ ፕሮግራም የተያዙ ነበሩ። ዮሐንስ ማንንም አልፈራም ሲናገር። ሌላ አጀንዳ ይዞ አልቀረበም። በምድረ በዳ መቀመጡ ከንቱ መሆነ ነበር። እኔ አይደለሁም እናንተ እንደምትሉ ነህ ወይ ብላችሁ አላችሁ። አይደለሁም፣ ነብዩ አይደለሁም፣ ክርስቶስ አይደለሁም። ነገር ግን እኔ አንድ ነኝ አለ። እኔ ድምጽ ነኝ አለ። ክብር ለኢየሱስ ይሁን። የማን ድምጽ ነኝ? የሰማይ ድምጽ ነኝ አለ። ከሰማይ የሚመጣውን ተቀብዬ ማስተላለፍ ነኝ። ከሰማይ የመጣውን የምናገር ሰው ነኝ። ማናችሁም ብትቀበሉም ባትቀበሉ ቢስማማችሁም ባይስማማችሁም የምቀበለው ከሰማይ ነው። ከሰማይ የመጣውን ደግሞ ለእናንተ አስተላልፋለሁ ሲል ይሰማል። የተቀየጠ ነገር ለሰዎች አልሰጠም። ሰዎችን ለመያዝ ማህበረሰቡን ለመያዝ ማህበረሰቡ ደስ የሚያሰኘውን ነገር ፈልጎ ሰዋዊ በሆነ መልኩ አበጅቶና እሱ በሚፈልገው እነሱም በሚፈልጉት መልኩ ሊያቀርብ ያልወደደ ነው። ወደ ምድረ በዳ ሲሄድ መንፈስ ይዞ ነው ሄደው። ከምድረ በዳም ሲወጣ ጊዜው ደርሶ ሲናገር የተቀበለው መልእክት ከሰማይ ካልተሰጠው በስተቀር ሰው አንዳች አይቀበልም ብሎ ከሰማይ የተቀበለው መልእክት ምን እንደሆነ ሲናገር እሱ ሊልቅ እኔ ግን ላንስ ይገባላል። የአዲስ ኪዳን ጭማቂ ነው። ከዚህ ውጪ ቤተ መቅደስ፣ ቤተ ክርስቲያን፣ ቅዱሳን በአካል ውስጥ ያሉ ብልቶች ሌላ መልእክት ሊኖራቸው ፈጽሞ አይገባም። የለም። ክርስቶስ ባልደመቀበት ቦታ ላይ ሰዋዊ ነገር ብቻ ነው ያለው። ስርዓትና ስርዓት ብቻ ነው ያለው። ክርስቶስ ባልታየበት ቦታ ላይ፣ ክርስቶስ ባልገነነበት ቦታ ላይ፣ ከክርስቶስ የመጣ ነገር ሰውን ባላገኘበት ቦታ ላይ ያለው ስርዓትና ስርዓት ምናልባትም ሃይማኖታዊነት ብቻ ነው። ብዙ አገልጋዮች ብዙ ሰዎችን ምዕመኖቻቸውን ሃይማኖታዊ አድርገዋቸዋል። እንዲመጡና እንዲሄዱ ልማዳዊ ስርዓት እንዲፈጽሙ አድርጓቸዋል። አስተማሪዎች ይህንን አድርገዋል። ሰባኪዎች ይህንን አድርገዋል። ነቢያቶች ይህንን አድርገዋል። ቆላስይስ ምዕራፍ 2 ቁጥር 2 ላይ ልባቸው እንዲጸናና በፍቅርም ተባብረው በማስተዋል ወደሚገኝበት ወደ መረዳት ባለጠግነት ሁሉ እንዲደርሱ የእግዚአብሔር ምስጢር እርሱም ክርስቶስን እንዲያውቁ ጋደላለሁ አለ። ሌላ ቤተ ክርስቲያን ሌላ አጀንዳ ሊኖራት አይችልም። ሌላ አጀንዳም የላትም። የመጥምቁ ዮሐንስ መልእክት በዚህ በዮሐንስ ወንጌል ምዕራፍ 3 ቁጥር 30 ላይ ያለው ብዙ አጀንዳዎችን የሚያስቀር ብቻ ሳይሆን ብዙዎችን ከሳቱበት ወደ እውነተኛው እውነት የሚመልስ ነው። ሰይጣን ከሚያስተው ማሳት በበለጠ አስተማሪዎች፣ ሰባኪዎች፣ ነቢያት የሚያስቱት ማሳት ይበልጣል፣ ይልቃል። መጥምቁ ዮሐንስ የተጋፋቸው በእግዚአብሔር ቃል ዕውቀት የተካኑ ሰዎች ናቸው። ፈሪሳውያን በዕውቀት የተጠቀጠቁ ናቸው። ግን የሚላቸው እናንተ የእፉኝት ልጆች ነው የሚላቸው። ትምህርቶቻቸው ስተት እንዳለበት፣ እግዚአብሔርን ያላማከለ እንደሆነ፣ እግዚአብሔርን ያልገለጠ እንደሆነ፣ ክርስቶስን ያላላቀ እንደሆነ የተናገረው ቃል ነው። እንዴት ተመለሳችሁ? እንዴት ልባችሁ ወደዚህ ለመመለስ ወደ እውነት ለመመለስ ሞከረ መጣ እያለ ነው የሚናገር። ሐዋርያውም የሚናገረው ይህንን ነው። በዚህ በሎዶቅያ ላሉት ቤተክርስቲያናት ወይም ደግሞ ምዕመናን ወደ መረዳት ባለጠግነት ሁሉ እንድትደርሱ የእግዚአብሔር ምስጢር የሆነውን አለ በቤተ ክርስቲያናችሁ ላይ በህብረታችሁ ላይ ደምቆ ሊታይ የሚገባው ክርስቶስና ክርስቶስ ብቻ ነው። ክርስቶስ እንዲሰበክ የእግዚአብሔር ምስጢር ሌላ የለው፣ ክርስቶስ ነው። እሱ ሊደምቅ እናንተ ልታንሱ ይገባችኋል። መጥምቁ ዮሐንስ እንደተናገረው የዮሐንስ መልእክት ብቻ ሳይሆን ሐዋርያውም የሚደግመው ይሄንን ነው። የመረዳት ባለጠግነት ክርስቶስ ኢየሱስን ማድመቅ ነው። የመረዳት ባለጠግነት
ሰው አንሶ ክርስቶስን ማላቅ ነው። የመረዳት ባለጠግነት ወይም በመረዳት ባለጠጋ ናቸው የምንላቸው እንደነ በጥቂቱ መጥምቁ ዮሐንስ እንደ ጳውሎስ እግዚአብሔርንና የእግዚአብሔርን ከፍ ማድረግ በከፍ ባለው በእግዚአብሔር ውስጥ መሰወር ነው። ዓላማዎቻቸው ይሄ ነው። የአዲስ ኪዳን ዓላማ አዲስ ኪዳን ለሰው የሰጠው አጀንዳ ሌላ አይደለም። እነዚህ መልእክቶች የቤተ ክርስቲያንን በግል ያለውን ደግሞ የማንንም ሰው ህይወት ሌሎች አጀንዳዎችን የሚዘጋ ነው፣ የሚያጠፋ ነው፣ የሚያሳንስ ነው። የመጠራት ባለጠግነት፣ የመጠራት ከፍታ፣ የመጠራታችን ሚስጥር አንድና አንድ ነው። ክርስቶስ እንዲደምቅ ነው። እንደዚህ